ዛሬ ደግሞ የመጣውላችሁ ፀጉሬን እየሰራው ነው። እንግዲህ ፀጉር አስቸጋሪ አይደል? ነገር በጣም ግል ነው የሚያደርጋችሁ። ፀጉራችሁ ክፍት ያለ ከሆነ ለጥ ያደርግላችኋል። እንደዚህ ክፍት ያላችሁ ምርጥ ነው። እኛ ፀጉራችን አስቸጋሪ አይደል? ምንም ማበጠሪያ አያስፈልግም። ታጥባችሁ ምናምን ማለት ነው። በዚህ ነው የሚሸጥ። ያደርቃል፣ ያለሰልሳል፣ ያስረዝማል። ምንም ጉልበት አያስፈልግም። ፀጉራችሁ ለሚያስቸግራችሁ ራሱ የሚያለሰልስ አይመስለኝም ነበር ግን አሪፍ እና ተጠቀሙበት። መጨመሪያና መቀነስ አለው። ፀጉራችሁ አይጎዳም፣ ጭብርር አይልም። ይሄ ወደ ታች ያስተኛላችሁ። ያችሁት ለጥ አለ ፀጉር አይደል? በጣም ብዙ ነበር መጀመሪያ ሳስይዘው ራሱ አይመቸኝም ነበር። አሁን ጥቅልል አድርጎ እንደዚህ ማስያዝ ይቻላል። እዚህ ያደርጋችሁ ማስያዝ ቀይ ነው። አያችሁ? ፀጉራችሁን ተንከባከቡ። ፀጉራችሁ ነው ውበታችሁ። ያው ሀገራችሁ ስትገቡ ፀጉራችሁ ነው ውበታችሁ። ፀጉራችን ነው አይደለ? ከሰው ፊት የሚያቀርበን ስንተኮሰው፣ ምን ስናረገው፣ ምንም ሲንጨባረርም እንደዛው ነው የሚያስጠላብን። ስለዚህ ፀጉራችን በደንብ መያዝ አለብን በስነ ስርዓት። ፀጉራችን ካማረ ሁሉ ነገራችን ያምራል አይደል? ፀጉራችን ከተንጨባረረ ደግሞ ፊታችን እንዳለ ነው የሚቀየረው። ስለዚህ ፀጉራችሁን ተንከባከቡ። የኔ ፀጉር ብዙ ነበር፣ አሁን እየቀነሰ መጣ። እንደውም በዚህ እንትን ስለምለው ስለምተኩሰው ልስልስ እያለ እየቀነሰ በቃ እንደ ልቤ ያስይዘዋለሁ አሁን። እና ፀጉር ውበት ነው። ፀጉራችሁን ተንከባከቡ፣ ራሳችሁን ጠብቁ። ፀጉራችሁ መጎዳት የለበትም። ሰው አርቲፊሻል ፀጉር እየቀጠለ ይሄዳል እንዴ? እንኳን የራሳችን
ስለዚህ የራሳችን ነው የሚያምረው የሚያሳምረን ራሱ ምንም ዋጋ ሳናወጣበት ትኩስኩስ አድርገን ለባብሰን ስንሄድ በቃ ምንም ነገር አያስፈልገውም። ብዙዎቻችን በሻርፕ ፍን እናደርገውና እዛው በቃ ተበጣጥሶ ግንባራችን እዛ ደርሶ ፀጉራችን ለምን ራሳችን ማበላሸት የለብንም። ቅድሚያ ለራሳችን ነው። ራሳችን ስንጠብቅ ጥሩ ነው። ለወደፊትም ለራሳችን ከራስ በላይ ንፋስ። እኛ ደህና ስንሆን ነው ሌላውን ሰው ማስቀጠል የምንችለው። እኛ ስንወድቅ የሆነ ነገር ስንሆን ማንም ሊያነሳን አይችልም። እዛ ሰው ላይም ሄደን ብንወድቅ ያ ሰው ምንም ሊያደርግልን አይችልም። ስለዚህ በራስ መተማመናችን ከፍ ማድረግ አለብን። ራሳችንን ጠብቅ፣ ጎበዝ እንሆን፣ ለራሳችን እንሰብ፣ ለገንዘባችን እንሰብ። ወደ ተሻለ ቦታ ለመሄድ ገንዘብ ሲኖረን ውስጣችን ደስተኛ ይሆናል። ከሌለን ግን ሁልጊዜ እንደከፋነን፣ ሁሌ እንደተጨቆንን አይደል? ሀገሬ ልግባ ብለን ስናስብ እንዴት ብዬ ምን ይዤ ብንሄድም ምንም ትርጉም የለውማ። የሚቀበለን ሰውም የለም። ሄደንስ ምንድን ነው የምናደርገው? እውነት ነው። ስለዚህ ገንዘባችሁ መቆጣጠር፣ ሴቭ ማድረግ መቻል አለባችሁ። አገር ገብተን ገንዘብ ካለሽ ብዙ አይዲያዎች ማቅረብ ትችያለሽ። ብዙ ሀሳቦችን ታቀርቢያለሽ። ገንዘብ ከሌለ ግን ከዛም ገንዘብ ተቸግረሽ ነው የመጣሽው። ተመልሰሽ ለመሄድም ምንም ተስፋ ሊኖርሽ አይችልም። ስለዚህ ገንዘባችን ሴቭ እናድርግ። ቤተሰብ ሰው ብንረዳ ራሱ የተወሰነ ነገር አስፈላጊ ለሆነ ነገር ብቻ ነው እንጂ መደጎም ያለብን እንዳለ የቤት ወጪ ሙሉ ወጪ መሸፈን የለብንም። ምክንያቱም እኛ ከቤተሰብ የወሰድነው ነገር የለም። በቃ ራሳችን ለመቻል ሌላ ነገር ለመጨመር ነው ይሄድ ነው። እንደገና እያራገፍን ያለን ከሰጠን እኛ ወዴት መሄድ አንችልም። ምንጊዜም መሄድና መምጣት ነው ህይወታችን ማለት ነው። መመላለስ እንለምደውና ደግሞ ህይወታችን ይመሰቃቀላል። ነገሮች በጊዜ ሊስተካከሉልን አይችሉም። ሁሉ ነገር እየተዛባ ነው የሚሄደው። ሁሌ ምኞታችን ይጨምራል። ያን ነገር ለማድረግ እያቃተን ምኞታችን ማድረግ ማሳካት እያቃተን እንደገና ወደታች እየወረድን ሌላ ነገር እየተፈጠረ ሌላ ኪሳራ እየመጣ ሌላ ችግር እየመጣ ያንን እንሸፍናለን ስንል እዛ ቦታ ላይ ሳንደርስ እንቀራለን። መጨረሻችንም እንደዚህ ይሆናል ማለት ነው። ስለዚህ በርቱ፣ ገንዘባችሁን አታባክኑ፣ ሴቭ አድርጉ። በሰው ስም ደግሞ አታስቀምጡ። በራሳችሁ አካውንት በራሳችሁ ቡክ ገንዘባችሁን ሴቭ ማድረግ አለባችሁ። ምክንያቱም ማንም አያንቀሳቅሰውም የራሳችሁን ስም። ራስሽ ካላዘዝሽ በራስሽ በማንነትሽ ኮርተሽ ያን ነገር ማንቀሳቀስ እስካልቻልሽ ድረስ እስካላዘዝሽ ድረስ ማንም አይነካብሽም። እስከመቼም ይቀመጣል። የቸገረሽ ቀን ደግሞ እንዳልብሽ ሄደሽ አወጣተሽ ለፈለግሽው ዓላማ ታውይዋለሽ ማለት ነው። እና ስለዚህ በርቱ፣ ራሳችሁን ጠብቁ፣ ራሳችሁን አትክዱ። ከዛሬ ይጀምራል። ከአሁን ሰዓት እኛ ጠዋት እንነሳለን። በቃ ቀን ሙሉ ወደ ስራ አእምሯችን ሳያርፍ እንኳን ራሳችን ልንጠብቅ ራሳችን ልናይ ስራው ራሱ አያልቅልንም፣ እየጨመረ ነው የሚሄደው። ግን መጀመሪያ ራሳችንን የሆነ ነገር አድርገን አመቻችተን ስራችን መቀጠል አለብን። የሆነ ሰዓት አረፍ እያለን እነሱ አያሳርፉንም፣ ግን እኛ ራሳችን ቀስ እያልን ማረፍ አለብን። ዞር እያለን እያረፍን ጊዜውንም መግደል አለብን። ዝም ብለን መፍጋት የለብንም። ምክንያቱም ሁሌ ስራው ያው ነው፣ ተመሳሳይ ነው። ነጋሚያው ነው። ስለዚህ
ያንን ስራ ቀነስ እያደረግን መስራት። አንዳንድ ሰዎች ሰርተው የልባቸው የማይደርስም አለ። አንዳንድ እህቶቻችን ራሱ ዝም ብለው መፍጋት የሚወዱ መሆን የለበትም። አንቺ ጉልበትሽ አልቆ ስጋሽ አልቆ አጥንትሽ ብቻ ቀርቶ ነው የምትሄጂው እኮ። ምንም ይዘሽ የምትሄጂው ነገር የለም። ወይም ገንዘቡ አንቺ ሊተካሽ አይችልም። አንቺ ሊተካሽ አይችልም ገንዘቡ። እሺ የራስሽ ጉልበት ኢነርጂሽን መጨረስ የለብሽም በሰው ቤት። ያዝ አድርጊው ራስሽን ኃይልሽን ያዝ። ዝም ብለሽ ምትደክሚ ከሆነ በቃ ምንም እነሱ ዙሮ ማያዩሽም። የሚፈልጉሽም ለዛ ነው። ስራሽ ስለሚያስደስታቸው ነው የሚፈልጉሽ። ታመሽ እንኳን ሕክምና ለመውሰድ ይከብዳቸዋል። ልክ እንደ ቤት እቃ ነው የሚያዩሽ፣ እንደ ቤት እቃ በቃ እንደ ቤት እቃ። የራሳቸውን ነገሮች ብቻ ማሟላት ማሳካት፣ ራሳቸው ነገር ብቻ ማስኬድ። ከዛ ውጭ ያለው ተይው። የቤት እቃ ካስቀመጥሽበት ንቅንቅ አይልም አይደል? አንቺም ከቤት ንቅንቅ አትይም። የቤቱ ማገርና ምሰሶ አንቺ ነሽ። ከእነሱ ቤት እንዳይቆሽሽ የእነሱ ነገር እንትን እንዳይል እነሱ ነገር እንዳይዛባ ፍላጎታቸው ያንን ሁሉ እየጠበቅሽ አንድ ቀን ተኝተሽ ብትይ ግን አንቺን ሊያስታመሙሽ አይችሉም። አንቺም ጭንቅላትሽ አያርፍም። ስለዚህ ቅመሞችዬ ራሳችሁን ጠብቁ ለማለት ነው። ራሳችሁን ጠብቁ። ቅድሚያ ለራስ ነው። ቅድሚያ ጤና ነው። ጤና ካለ ሁሉም አለ። ራሳችሁን ተንከባከቡ ልላችሁ ነው የምፈልገው እና እንደዛ ነው ውዶቼ። አመሰግናለሁ። እወዳችኋለሁ። ላይክ ሰብስክራይብ አድርጉኝ። ላይክ ሰብስክራይብ፣ ኮሜንት ፕሊዝ። ቪዲዮዬን እዩልኝ። እንግዲህ ያው ከእናንተ ጋር እኔም ለመስራትና ለማድረግ እየሞከርኩ ነው። አግዙኝ ማለት ነው። እሺ እወዳችኋለሁ።